የኢራን ጦርነት ሀያላን ያሻቸውን ማድረግ የሚችሉበት አዲስ የዓለም ስርዓት ጅማሮ። በዩናይትድ ስቴትስ በእስራኤልና በኢራን መካከል የተቀሰቀሰው ጦርነት በአዲሱ የዓለም ስርዓት ውስጥ ከተካሄዱ ዋነኛው ሆኖ ሊታይ ይችላል። በዚህ ስርዓት ውስጥ ለአስርተ ዓመታት የዓለም አቀፍ ባህሪን የሚቆጣጠሩ ህጎች የነበራቸው ተጽዕኖችን እያጡ ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ለረጅም ጊዜ ጦርነትና ዲፕሎማሲ የሚያካሂዱት በዓለም አቀፍ ህግ በተባበሩ መንግስታትና በሌሎች ተቋማት በተቀረጹ ማዕቀፎች ውስጥ ነበረ። እነዚህ ደንቦችና ስምምነቶች የሚፈለገው ዓላማን እንዲውሉ ተደርገው ቢተረጎሙም መንግስታት እንቅስቃሴያቸውን በአጠቃላይ በዚያ ስርዓት ውስጥ ለማሳየት ይጥሩ ነበረ። ወታደራዊ እንቅስቃሴዎች በተለምዶ በህግ ክርክሮች፣ በዲፕሎማሲያዊ ምክክሮች ወይም በዓለም አቀፍ ጥምረት የምስረታ ስርዓት የታጀቡ ነበሩ። በዚህ ጦርነት ግን እነዚህ ጉዳዮች በጣም ውስን ሚና ብቻ ያላቸው ይመስላሉ። ከጊዜ ወደ ጊዜ ስትራቴጂካዊ ውሳኔዎች የሚወስኑ ከዓለም አቀፍ ህግ ማዕቀፎች ወይም ከብዙ ወገን ማዕቀፍ ጋር መስማማት ሳይፈለግ በወታደራዊና በፖለቲካ ወይም በደህንነት ስሌቶች ብቻ ላይ ሆነዋል። ለኢራን በእንደዚህ አይነት ሁኔታዎች ውስጥ መንቀሳቀስ ሙሉ ለሙሉ አዲስ አይደለም። በአስርተ ዓመታት አገሪቱ ከሰፊ ዓለም አቀፍ ማዕቀፎች ውስጥና ከፖለቲካ መገለል ስር ኖራለች። በእነዚህ ዓመታት ውስጥም እነዚያ ውሳኔዎችን ለማለፍ ስርዓትና ኢኮኖሚያዊ ብልሃቶችን አዘጋጅታለች። ኢራን በዓለም ላይ ከተጣሉ ሁሉን አቀፍ ማዕቀቦች ሁሉ በአስከፊው ውስጥ ብትሆንም ነዳጅ ወደ ውጭ መላክና በአካባቢው ላይ ያላትን ተጽዕኖ አስቀጥላለች። በዚህም ስትራቴጂካዊ ሁኔታ ውስጥ የሚኖር የተካረረው ውጥረት ብዙውን ጊዜ የተሰላ ነው። ኢራን ከዚህ ቀደም በገጠሟት ቀውሶች ሁሉ የሰጠችው ምላሽ ሰፋ ያለ የቀጠናውን ጦርነት ሳይቀሰቅስ ለተቃዋሚዎች ደግሞ የግጭት ወጪን እንዲጨምር የሚያደርግ ነው። የዚህ ትልቁ ዓላማ ብዙውን ጊዜ የግጭቶቹ ተሳታፊዎች ፍጥጫውን ለማርገብ እስኪገደዱ ድረስ በተቃዋሚዎች ላይ የኢኮኖሚ ወይም የፖለቲካ ብልጫ መጨመር ነው። እስራኤልም ብትሆን ዓለም አቀፍ ስምምነቶች ወዲያውኑ ወደ ተግባር ገደቦች የማይለወጡበት አካባቢ ውስጥ መንቀሳቀስን የለመደች ናት። እስራኤል ወታደራዊ ዶክትሪን መሪዎችን ከባድ ስጋት እየፈጠረ መሆኑን ሲያምኑ ፈጣንና ቆራጥ እርምጃ መውሰድ ለረጅም ጊዜም ሲከተሉ ቆይተዋል። ቅጽበታዊ ጥቃትና ከፍተኛ ኃይልን መጠቀም የዚያ አካሄድ ተደጋጋሚ መንገዶች ናቸው። እስራኤል በቅርብ ዓመታት ውስጥ የፈጸመቻቸው ወታደራዊ ጥቃቶች በዓለም አቀፍ ህግ መድረኮች፣ በዓለም አቀፍ የፍትህ ፍርድ ቤትና ዓለም አቀፍ የወንጀል ፍርድ ቤት ጥያቄ ቀርቦባቸው፣ በተመሳሳይ ጊዜ ደግሞ እስራኤል በተለይም ከዩናይትድ ስቴትስ ጋር ያላትን ስትራቴጂካዊ ወዳጅነት በማጠናከር የምትወስዳቸው ወታደራዊ እርምጃዎች አዎንታን እንዲያገኙ አድርጋለች። ዩናይትድ ስቴትስ በዚህ ስርዓት ውስጥ የተለየ አቋም ላይ ትገኛለች። ዋሽንግተን ከአውሮፓውያኑ 1945 በኋላ ባለው ዓለም አቀፍ ስርዓት ውስጥ ተሳታፊ ብቻ አልነበረችም። የዓለም አቀፍ ህግን የመንደፍና በማስቀጠል ረገድ ወሳኝ ሚናን ተጫውታለች። ከጦርነቱ በኋላ ብቅ ያሉት ጥምረቶች፣ ተቋማትና የህግ ስርዓቶች ብዙውን ጊዜ የአሜሪካን ተጽዕኖ በዓለም አቀፍ ደረጃ ከፍ ለማድረግ የሚሰሩ ነበሩ። ዩናይትድ ስቴትስ በቅርብ አስርተ ዓመታት ውስጥ ያንን ስርዓት በግልጽ ለማለፍ ያቀረበችው የአውሮፓውያኑ 2003 ኢራቅ በተወረረችበት ወቅት ነበረ። በዛን ጊዜም ቢሆን ዋሽንግተን ጣልቃ ገብነቱን እንደ የሰፊ ጥምረት አለመኖር አካል አድርጋ ለማቅረብ ሞክራ ነበረ። የፈቃደኝነት ጥምረት ተብሎ የሚጠራው እንደ ዩናይትድ ኪንግደም፣ አውስትራሊያ እና ፖላንድ ያሉ አጋሮች እንዲሁም የተለያዩ የድጋፍ ደረጃዎችን የሰጡ የሌሎች በርካታ መንግስታትን ያካተተ ነበረ። ለጦርነቱ ህጋዊነት ላይ ከፍተኛ ውዝግብ ቢኖርም ዩናይትድ ስቴትስ አሁንም በኢራቅ ጦርነት በብዙ ወገን አውድ ውስጥ ለማስቀመጥ ሞክራለች። ይሁን እንጂ በዚህ ጦርነት የተሳተፉ ሀገራት ለዓለም አቀፍ ህግ ያላቸው ግድ አነስተኛ ይመስላል። በከፍተኛ ባለስልጣናት የተሰጡ መግለጫዎች ከዚህ ቀደም ከነበረው የተለየ ስሜትን ያንጸባርቃሉ። ፕሬዚዳንት ዶናልድ ትራምፕ ሀገራቸው የፈጸመቻቸውን ተከታታይ ጥቃቶች ኢራን የሀርግ ደሴት አብዛኛውን ክፍል ሙሉ በሙሉ እንደወደመ ለኢቢሲ ኒውስ ሲናገሩ ለጨዋታ ብቻ ጥቂት ተጨማሪ ጊዜ ልንደበድበው እንችላለን ብለዋል። የዚህ አይነት አስተያየቶች ከተለመዱት የአሜሪካ ወታደራዊ ዘመቻ ጋር ሲነጻጸሩ የበለጠ ጥቃትና ዲፕሎማሲያዊ ያልሆነ አቀራረብን መከተላቸውን ያሳያሉ። በዚህ አዲስ አካሄድ ኢኮኖሚያዊ ጉዳዮች እንደ የፖሊሲ መሳሪያዎች ጥቅም ላይ ውለዋል። አሜሪካ ተቀናቃኝ ባለቻቸው ላይ ብቻ ሳይሆን በረጅም ጊዜ አጋሮቻቸው ላይ ታሪፎችንና
የንግድ ገደቦችን ጥላለች። የአውሮፓውያኑ መንግስታት የዩናይትድ ኪንግደምና የሌሎች የኔቶ አጋሮችን ጨምሮ የመከላከያ ወጪና ከስደተኞች ጋር በተያያዘ የሚከተሉት ፖሊሲ እንዲሁም ከሩሲያ ጋር ባላቸው ግንኙነት ከዋሽንግተን ትችት ገጥሟቸዋል። እንደዚህ ያሉ ፖሊሲዎች በተለይም ሌሎች ግዛቶች በተቀመጡት በዓለም አቀፍ ደንቦች መሰረት መስራታቸውን ከቀጠሉ በአጭር ጊዜ ውስጥ ውጤታማ ሊመስሉ ይችላሉ። ሆኖም ረጅም ጊዜ አንድምታዎች ብዙም ግልጽ አይደሉም። ስርዓቱን በዋነኝነት ያበጁት እነዚህ ኃይሎች ላይ ያነሰ ትኩረት መስጠት ከጀመሩ ሌሎች መንግስታትን በእነሱ ላይ ብዙውን ገደብ እንደሌላቸው ሊሰማቸው ይችላል። ኢራን ቀደም ሲል በተከሰቱ ግጭቶች ውስጥ የነበራትን ባህሪ በአንድ ወቅት እንዲያሉ ገደቦች በአመራሯ እንዴት ይታዩ እንደነበረ ያሳያል። በ2025 ሰኔ ወር ላይ በተካሄደው የ12 ቀኑ ጦርነት ጨምሮ ቀደም ባሉት ቀውሶች ወቅት ቴህራን በወታደራዊ መንገድ ምላሽ ብትሰጥም እንኳን የራሷን ስትራቴጂካዊ ቀይ መስመሮች በአብዛኛው ጠብቃለች። ምንም እንኳን ግጭቱ ከተለመደው ዓለም አቀፍ ሕግ ማዕቀፍ የተለየ ቢሆን የኢራን አጸፋ ምላሽ እርምጃም የተመጠነ ነበረ። ኢራን በኳታር በሚገኘው የዩናይትድ ስቴትስ የአል ኡዴይ የአየር ኃይል የጦር ሰፈር ላይ ሚሳኤሎችን ስታስወነጭፍ ከጥቃቱ በፊት ለኳታርም ሆነ ለአሜሪካ ባለስልጣናት መደበኛ ያልሆነ ማስጠንቀቂያ ሰጥታ ነበረ። ከፍተኛ ጉዳት ከደረሰ በኋላም ቢሆን ቴህራን የአጸፋ እርምጃ ሰፋ ያለ ግጭትን ለማስወገድ በጥንቃቄ የተሰላ ይመስላል። ይሁን እንጂ በአሁኑ ግጭት በዚህ ዓለም ስርዓቶች ቦታቸውን ያጡ ይመስላል። ለመጀመሪያው የጥቃት ማዕበል ጠቅላይ መሪዋ አያቶላ አሊ ካሚኒ የተገደሉባት ኢራን በአረቢያ ባህር ገብ መሬት ላይ በሚገኙ የአሜሪካ ተቋማት ላይ ጥቃት ፈጽማ ወታደራዊ ማዕከሎችን፣ የሲቪል ኢላማዎችና መሰረተ ልማቶችን አጥቅታለች። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ